እንደ አውሮፓውያን አቆጣጠር ጁላይ 11 ቀን 2017 ዓ.ም በኦሃዮ ግዛት በምትገኘው ኮሊንስ በተሰኘችው ትንሿ ገጠራማና ጸጥተኛ መንደር ውስጥ ነበር። በዚህ ወቅት ጥቂት ነዋሪዎች ብቻ በሚኖሩባት ሁሉም ሰው እርስ በርስ በሚታወቅባት ከተማ ወንጀል የሚባል ነገር በፍጹም አይታወቅም ነበር። የ36 ዓመቷ የአራት ልጆች እናት የሆነችው አማንዳ መሬት ተከፍታ የገባች ይመስል ያለምንም አሻራ በድንገት ካለችበት ተሰወረች። አማንዳ በቤተሰቦቿ ዘንድ ብርሃን እየተባለች የምትጠራ ስትሆን የትም ቦታ ስትገባ እጅግ የምትወደድና በሄደችበት ሁሉ ሰዎች የምታስቅ ንጹህ ሴት ነበረች። 18 ዓመት ልጇ ጆሹን በዚያው ሰሞን በከፍተኛ ደረጃ የተመረቀበት ወቅት ስለነበር ቤተሰቦቹ ሙሉ በሙሉ በደስታ ላይ ነበሩ። ነገር ግን አማንዳ ለቀናት ስልኳ ሳይነሳ ሲቀር እና ከልጆቿ ስትለይ እህቷ ሻነን እና እናቷ ካሮሊን ልባቸው በከፍተኛ ፍርሃት ታመመ። ምክንያቱም አማንዳ ልጆቿን ትታ ለአንድ ሰከንድ እንኳን የምትረቅ ሴት አልነበረችም። ውድ ቤተሰቦቼ እንደምን ቆያችሁልኝ እያልኩ ዛሬም እንደተለመደው በጣም አሰቃቂ ሆነና ሁልሶችም ያልተለመደ እውነተኛ ታሪክ ይዤላችሁ ቀርቤያለሁ። ለዚህ ቻናልም አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በዚህ ወቅት ቤተሰቦቿ በከፍተኛ ድንጋጤ ወደ ሂውሮን ካውንቲ ቢሮ በመሄድ አማንዳ መጥፋቷን በይፋ አመለከቱ። ፖሊሶችም መረጃውን እንደተቀበሉ ወዲያውኑ አማንዳ ከ34 ዓመት ፍቅረኛዋ ፍሬድሪክ ጋር አብራ ትኖርበት ወደ ነበረው የገጠራማ ጫካ መሬት አመሩ። ይህ ቦታ የፍሬድሪክ ወላጆች ንብረት ሲሆን በዙሪያው ያለ ፍቃድ የገባ ሰው ሁሉ ይተኮስበታል የሚል አስፈሪ የማስጠንቀቂያ ሰሌዳዎች የተሰቀሉበት ገደላማ ቦታ ነበር። አማንዳ የምትኖረው ከዋና ቤቱ ጎን ባለች ምንም አይነት የውስጥ መጸዳጃ ቤትና የውሃ ቧንቧ በሌላት እንደ ቆርቆሮ ቤት የምትቆጠር አንዲት ትንሽ የእንጨት ጎጆ ውስጥ ነበር። በዚህ ወቅት ቤተሰቦቿ አማንዳን ፍለጋ የራሳቸውን ቡድን አዋቅረው መፈለግ በጀመሩበት ወቅት ያልታሰበና ታሪክን ሙሉ በሙሉ የቀየረ የስልክ ጥሪ ከሸሪፍ ቢሮ ተደወለላቸው። ሸሪፍ እባካችሁ ፍለጋውን አቁሙና አሁኑኑ ወደ እኔ ቢሮ ተመለሱ፣ ስለ አማንዳም ሙሉ መረጃ አግኝተናል አላቸው። እህቷ ካሮሊንም በ20 ደቂቃ መንገድ ውስጥ በህይወቷ ረጅሙን የጭንቀት ጉዞ ተጓዘች። የሸሪፍ ቢሮ ስትደርስ ግን የተባለችው ነገር ልቧን በደስታ ሰበረው። ሸሪፍም አይኖቿን እያየ አማንዳን አግኝተናታል፣ እሷ በአሁኑ ሰዓት ከጥበቃ መከላከያ አስተማማኝ ቤት በጥሩ ሁኔታ ላይ ትገኛለች። ነገር ግን ለአቅመ አዳም የደረሰች ሴት ስለሆነች የት እንዳለች መናገር አንችልም፣ ራሷ ስትፈልግ ትደውላለች በማለት ቤተሰቦቿን መለሳቸው። ቤተሰቦቿም የህግ አስከባሪዎችን ሙሉ በሙሉ አምነው ፍለጋቸውን አቆሙ። የሸሪፍ ቢሮም የጠፋችውን አማንዳን መገኘቷን አረጋግጦ መዝገቡን ዘጋው። ነገር ግን ይህ መዝገብ መዘጋት ለአማንዳ ቤተሰቦች ለ5 ዓመታት የሚዘልቅ የቁም ሲኦል መጀመሪያ እንደሆነ ማንም አላወቀም ነበር። ቀናት ወደ ሳምንታት፣ ሳምንታት ወደ ወራት፣ ወራትም ደግሞ ወደ ዓመታት ተቀየሩ። አማንዳ ግን ከዛ ከተባለው መጠለያ ቤት አንድም ቀን እንኳን ለአዛውንት እናቷም ሆነ ለናፋቂ ልጆቿ አልደወለችም። የ13 እና የ14 ዓመት ታዳጊ ልጆቿ እናታቸውን እየናፈቁ መካከለኛ ደረጃ ትምህርታቸውን አጠናቀቁ። ነገር ግን እናታቸው እስካሁን የለችም። እህቷ ካሮሊንም በየዓመቱ በአማንዳ ልደት ቀንና በክሪስማስ ወቅት በዓል ወደ ሸሪፍ ቢሮ በመሄድ እባካችሁ ይህኔ እንኳን አደረሰሽ ካርድና የልደት ስጦታ እሷ ላለችበት መጠለያ ቤት አድርሱልኝ እያለች በእንባ ትለምን ነበር። ሸሪፍ ግን እሺ እናደርሳለን ከማለት ባለፈ ምንም አይነት የህይወት ማረጋገጫ ለመስጠት ፈቃደኛ አልነበረም። በዚህ ወቅትም ቤተሰቦቿ መጠራጠር ጀመሩ። አማንዳ ምንም እንኳን ነፃ መንፈስ ያላት ሴት ብትሆንም እናትና ልጆቿን ግን እንዲህ ጨክና ለዓመታት የምትረሳ ሴት እንዳልሆነች ያውቃሉ። እናት ካሮሊንም ለሸሪፍ ቢሮ ልጄ በህይወት መኖሯን በቪዲዮ ወይም በድምጽ ካላሳያችሁኝ ወንጀሉን እንደገና እንዲከፈት ጠይቃለሁ የሚል የህግ ማስጠንቀቂያ ደብዳቤ ላከች። እናት ካሮሊንም ሸሪፍን ለማናገር ወደ ቢሮ ብትሄድም ሸሪፍ ግን ያናግራት ፈቃደኛ አልነበረም። ነገር ግን በ2020 የግል መርማሪ ቢቀጥሩም የሸሪፍ ቢሮ መረጃ በመከልከሉ ምርመራው መንገድ ላይ ተቋረጠባቸው። ነገሩም እዚህ ጋር ነው የሚጀምረው። ከ5 ዓመት በኋላ እንደ አውሮፓውያን አቆጣጠር ዲሴምበር 2022 ቤተሰቦቿ ሙሉ በሙሉ ተስፋ በመቁረጥ በኦሃዮ ግዛት የጠፉ ሰዎችን በፈቃደኝነት ወደሚፈልገው ክለብ ካንዲን በተሰኘው ትልቁ ድርጅት በመሄድ አመለከቱ። የድርጅቱ መርማሪዎችና የአካባቢው ፖሊስ አዛዥ የሆኑት ቺፍ ጆን ማይ ነገሩን በጥልቀት ሲመለከቱ በከፍተኛ ድንጋጤ
ክው ብለው ቀሩ። ምክንያቱም የማንዳ በሕግ መጠለያ ቤት ውስጥ ስላለች ፍለጋው ይቁም ከተባለበት 2017 ዓመተ ምህረት ጀምሮ የሸሪፍ ቢሮ እሷ በህይወት መኖሯን የሚያሳይ ምንም አይነት ሰነድ፣ ፎቶ ወይም የስልክ ጥሪ ማረጋገጫ በመዝገቡ ውስጥ አስቀምጦ አልነበረም። ሸሪፍ ፍለጋውን ያቆመው በጭራሹኑ ካለምንም ማስረጃ በፍሬድሪክ ወላጆች የቃል ስምምነት ብቻ ነበር። ኤማንዳ ግን ከብሔራዊ የጠፉ የሰዎች መረጃ ሰነዶች ውስጥ ያለ አግባብ ተሰርዛ ነበር። የፖሊስ አዛዥ የሆነውም ጆን ማይ ወዲያውኑ ጉዳዩን ወደ ኦሃዮ የወንጀል ምርመራ ቢሮ በመውሰድ መዝገቡ ከ5 ዓመታት በኋላ እንደገና በይፋ እንዲከፈት አደረገ። እህቷ ካሮሊን የመንግስት መርማሪዎች በመጨረሻም ሰሙን ስትል በደስታና በሐዘን እንባ ተዋጠች። ነገር ግን መርማሪዎቹ ወደ መጀመሪያው ሰነድ ሲመለሱ ያገኙት እውነታ እሱም አሰቃቂ ነበር። አዲሶቹ መርማሪዎችም ምርመራውን ከዜሮ ጀምረው የኤማንዳን የድሮ ህይወት ታሪክ መጋረጃ መገላለጥ ጀመሩ። ኤማንዳ ከፍሬድሪክ ጋር የነበራት ፍቅር ሳይሆን እውነተኛ ሲኦል ነበር። ፍሬድሪክም በከፍተኛ ደረጃ ኤማንዳ ላይ አካላዊ ጥቃት ያደርስባት ነበር። ስልኳንም እየቀማ ይሰብርባት ነበር። በዚህ ወቅት ከኤማንዳ መጥፋት ጥቂት ሳምንታት በፊት ኤማንዳ በፍሬድሪክ ተደብድባ አይኖቿ በከፍተኛ ሁኔታ አብጦና በጥቁር ደም ተሸፍኖ ነበር። እህቷ ካሮሊንም ይህን አይታ ለፖሊሶች ብታመለክትም ኤማንዳ ግን ምንም አይነት ክስ አልመሰረተችም ነበር። ነገር ግን ኤማንዳ በዚያን ጊዜ ለእህቷ በላከችውና ዛሬም ድረስ በስልክ የድምጽ ሪከርድ ላይ አስፈሪ መልእክት ላይ እንዲህ ብላ ነበር። እባክሽ አትደንግጪ ካሮኒ፣ አንቺ ፖሊሶችን መጥራትሽ ይበልጥ ሁኔታውን ቢያባብሰውም ቢያንስ ግን እሱ በኔ ላይ ምን እያደረገ እንዳለ ፖሊሶች አሁን በድብቅ አውቀዋል ስትል ተናግራ ነበር። ይህ መልእክት ኤማንዳ የገዛ ህይወቷን መጥፋት መቃረቡን አስቀድማ ያወቀችበት የገዛ የደም ትንቢቷ ነበር። ነገሩ እዚህ ጋር ነው የሚገርመው። መርማሪዎቹ እንደ አውሮፓውያን አቆጣጠር ኖቬምበር 2023 ፍርድ ቤት ቀርበው ከባድ የሆነ የማስረጃ ፍለጋ ማዘዣ በመያዝ ፍሬድሪክና ወላጆቹ ወደሚኖሩበት ቦታ ተጓዙ። በዚህ ወቅት ፖሊሶች ልዩ የሆነ የስለላ ውሾችንና የፎሬንሲክ ኬሚካሎችን በመያዝ ነበር ወደ ፍሬድሪክና ቤተሰቦቹ ቤት ያመሩት። በዚያን ሰዓት ፍሬድሪክ ቤት ውስጥ እንደደረሱ ያገኙት የፍሬድሪክ የአእምሮ እክል ያለበትን ወንድም ፓውሊን ነበር። ፓውሊን በቁጥጥር ስር አውለው በካሜራ ፊት ሲጠይቁት ፓውሊ ግን መናገር አይችልም ነበር። ነገር ግን ፓውሊ በምልክት አስደንጋጭ ነገር አሳያቸው። ኤማንዳም በዚህ በካምፐር ጎጆ ውስጥ ነበረች። ምን ሆነች ሲሉት ፓውሊ እንዲህ ስል ተናገረ። እጆቹን ወደ አንገቱ ላይ በመውሰድ በጭካኔ ታንቃ ሞታለች እያለ በምልክት ካሜራውን ለያዙት ፖሊሶች ተናገረ። መርማሪዎቹም በዛ ጫካ ውስጥ ያሉትን ምስክሮች በሚስጥር ማናገር ሲጀምሩ ከ5 ዓመት በፊት የተደበቀውን የሰይጣን ሚስጥር ፍንትው ብሎ ወጣ። አንደኛው ጎረቤት በጁላይ 2017 ዓመተ ምህረት ወደ ፍሬድሪክ ጎጆ ሲሄድ በክፍሉ ውስጥ ሙሉ በሙሉ ግድግዳውና ወለሉ ላይ የሰው ደም ፈሶ እንደነበርና ፍሬድሪክ በጨርቅና በኬሚካል ደሙን ሲያጸዳ እንደነበር መሰከረ። ሁለተኛው ምስክር ደግሞ ይበልጥ ሰቅጣቂ ነገር ተናገረ። ፍሬድሪክ ኤማንዳን በገዛ ጎጆ ውስጥ ከገደላት በኋላ አስከሬኗን በመጥረቢያ ከታትፎ በጫካው ውስጥ ባለው የቆሻሻ ማቃጠያ ጉድጓድ ላይ ለ4 ቀናት ሙሉ ያለማቋረጥ ሲያቃጥላት እንደነበር ተናገረ። ኦሊው ፍሬድሪክም የኤማንዳን አካል ካቃጠለ በኋላ የተረፉ አጥንቶቿን በባልዲ ያሽጎ በአቅራቢያው ወደሚገኝ ወንዝ ድልድል ላይ ጥሏቸው ነበር። መረጃዎችም በአጭር ጊዜ ውስጥ የሸሪፍ ቢሮ ለ5 ዓመታት ያላደረገውን ድንቅ ስራ ሰሩ። ምንም እንኳን የኤማንዳን አስከሬን ወይም የዲኤንኤ ውጤት ባይገኝም የተሰበሰቡት የአካባቢ ምስክሮችና የዲጂታል ማስረጃዎች ፍሬድሪክን ለመክሰስ በቂ ነበሩ። የኦሃዮ ጠቅላይ አቃቢ ሕግ የነበረው ዴቭ ዮስት በፍሬድሪክ ላይ ነፍስ የማጥፋት ከባድ ወንጀል ክስ መሰረተበት። በዚህ ወቅትም የፖሊስ ልዩ ኃይል ወደ ፍሬድሪክ መኖሪያ ቤት በመሄድ ፍሬድሪክን በቁጥጥር ስር አዋሉት። ፍሬድሪክም ፖሊሶች ሲመጡ ምንም አይነት ድንጋጤ አልነበረውም። ለ5 ዓመታት ያክል ፍጹም ወንጀል እንደሰራና በፍጹም እንደማይያዝ እርግጠኛ ሆኖ ነበር። ፍሬድሪክም ፖሊሶችን ለምንድን ነው የምታስሩኝ? ምን ማስረጃ አላችሁ? እያለ ያሾፍባቸው ነበር። አይኖች ውስጥም ምንም አይነት የሰው ልጅ ርህራሄ የማይታይበት ፍጹም ነፍስ አልባ ጭራቅ ነበር። ነገሩ እዚህ ጋር ነው የሚገርመው። ፍሬድሪክም በፍርድ ቤት ሲቀርብ መጀመሪያ ላይ ጥፋተኛ አይደለሁም በማለት ክሱን ካደ። አቃቢ ሕጉም ያለ አስከሬን ምርመራ ሰውን ጥፋተኛ ማድረግ እጅግ ከባድና
አድካሚ የህግ ውጊያ መሆኑን ያውቅ ነበር። የሟች ቤተሰቦችም ደግሞ ይህን የፍርድ ቤት መጉላላትና የምስክሮች ስቃይ በድጋሚ ማየት የሚችሉበት አቅም አልነበራቸውም። ስለዚህ አቃቢ ህጉ ከፍሬድሪክ ጠበቃ ጋር የጥፋተኝነት ድርድር ለማድረግ ወሰነ። ነገር ግን ድርድሩ ከመደረጉ በፊት ፍሬድሪክ አንድ ነገር ማድረግ ነበረበት። የማንዳን ምን እንዳደረጋት ለእግዚአብሔርና ለህግ እውነቱን መናገር ነበረበት። ፍሬድሪክም ከህግ መውጫ እንደሌለው ሲያውቅ በመጨረሻም አመነ። የማንዳ በገዛ እጆቹ እንዳነቃትና አልጋዋ ላይ እንዳረዳት ራሹንም እንዳቃጠለ አካሏንም ቆራርጦ ለ4 ቀናት በኬሚካልና በእሳት እንዳሳረራት በመጨረሻም የተረፉት አጥንቶቿን አንድ ፊስታል በመጠቅለል በአንድ ወንዝ ላይ እንደጣላቸው በይፋ ተናገረ። ፖሊሶችም ፍሬድሪክን ይዘው አጥንቶቹን የጣለበት ወንዝ ዳርቻ ድረስ ወሰዱት። ቤተሰቦቿም በዚያው ቦታ ላይ ተገኝተው የልጃቸውን ስም እየጠሩ በጣም አለቀሱ። ፍሬድሪክም በድርድሩ መሰረት ያላሳብ ሰው በመግደል በአስከሬን ላይ ከባድ ወንጀል መፈጸምና ማስረጃ በማጥፋት በሚሉ 4 ከባድ ወንጀሎች ጥፋተኝነቱን አመነ። ለአውሮፓውያን አቆጣጠር ጃንዋሪ 5 ቀን 2024 የፍርድ ቤት ውሳኔ ለመስጠት የሂውሮን ካውንቲ ፍርድ ቤት በሰዎች ተጨናንቆ ነበር። በመንደሩ ውስጥ የሚኖሩ ነዋሪዎች በሙሉ የኤማንዳን ፎቶግራፍ በእጃቸው ይዘው ችሎቱን አጨናንቀውት ነበር። በዚህ ወቅት አቃቢ ህጉ በአዳራሹ ውስጥ አንድ ትልቅ ስክሪን ከፍቶ የኤማንዳን የድሮ ቪዲዮ አሳየ። በዚያ ቪዲዮ ላይም በደስታ እየሳቀች እጅግ በሚያምር ድምፅ ታወራ መላው ችሎቱ በእንባ ተዋጠ። ልጇ ጆሹም ፍሬድሪክን ትኩር ብሎ አየው። እንዲህም አለው፣ አንተ ፍጹም ነፍስ አልባ ጭራቅ ነህ። እናቴ እኔ ስመረቅ አላየችም፣ ወንድሞቼ ሲያድጉም አላየችም፣ ወደፊትም ስናገባ አታይም። እኛ እናታችንን የምንቀርብበት አንድም ቅንጣት አጥንት እንኳን አላስቀረህልንም። እናት ካሮሊንም በፍርሃት እየተንቀጠቀጠች ለምን ፍሬድ ለምን ልጅን እንዲህ አረካት ማለት ጠየቀችው። ፍሬድሪክ ግን በፍጹም የጸጸት ስሜት አልታየበትም ነበር። ዳኞችም ውሳኔውን አነበቡ። በኦሃዮ ግዛት ህግ መሰረት በአስከሬን ላይ ከባድ ወንጀል መፈጸም የሚሰጠው ከፍተኛ ቅጣት 1 ዓመት ብቻ ነበር። ዳኛው ሁሉንም ወንጀሎች በማደራረብ በፍሬድሪክ ላይ የ14 ዓመት ጽኑ እስራት ብቻ ፈረደበት። ይህ ውሳኔ ለኤማንዳ ቤተሰቦች ትልቅ የፊት ጥፊና ስድብ ነበር። ሰውን ገሉ አጥንቱን ቆራርጦ ላሳረረ አውሬ 14 ዓመት መስጠት ፍትህ ማጣት ነበር። ፍሬድሪክም ፍርዱ ከተፈረደበት በኋላ ለዳኛው እባክዎ ከመታሰር በፊት እናቴን ልቀፋት ሲል ጠየቀ። እህቷ ካሮሊንም ይህን ስትሰማ ልቧ በቁጣ ተቃጠለ። ኤማንዳን እናቷን ዳግመኛ ማቀፍ እንዳትችል አድርጎ እሱ እናቱን ማቀፍ መፈለጉ የእውነት አውሬነት መጨረሻ ነው ስትል ተናገረች። በአሁኑ ሰዓት የኤማንዳ ቤተሰቦች ከሁለት የኦሃዮ ግዛት ተወካዮች ጋር በመሆን አዲስ ህግ እያረቀቁ ይገኛል። ህጉም የኤማንዳዲን ህግ የሚባል ሲሆን በአስከሬን ላይ ወንጀል የሚፈጽሙ ሰዎችን ቅጣት ከ1 ዓመት ወደ 8 ዓመት ከፍ የሚያደርግ ነው። ምንም እንኳን ይህ ህግ ለኤማንዳ ፍትህ ባያስገኝላትም ወደፊት ግን እንደ ኤማንዳ ያሉ ምስኪን ሴቶች አካል ላይ ጥቃት የሚያደርሱ አውሬዎች የህግ ቀዳዳ ተጠቅመው እንዳያመልጡ ያደርጋል። ውድ ቤተሰቦቼ የዛሬው ቪዲዮአችን ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። በቀጣይ እስክንገናኝ መልካም ጊዜ ይሁንላችሁ።